السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أحبابي ما وقنا مردات هلت يتلايوك على تجناتشو. الله سبحانه وتعالى بسورة الصف قطر أسرارات عندما كتلوا لنا يا أيها الذين آمنوا كونوا أنصار الله كما قال عيسى بن مريم للحواريين من أنصاري إلى الله قال الحواريون نحن أنصار الله فآمنت طائفة من بني إسرائيل وكفرت طائفة فأيدنا الذين آمنوا على عدوهم فأصبحوا ظاهرين. እናንተ ያመናችሁ ሆይ የመርየም ልጅ ዒሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሆኑ። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያ ያመኑትም በጠላቶቻቸው ላይ አበረታናቸው፣ አሸናፊዎችም ሆኑ። ከዚህኛው አንቀጽ አብዛኞቻችን ከእኔ ጀምሮ ምን እንደምንረዳ ልንገራችሁን? ነቢዩላህ ዒሳ ዓለይሂ ሰላም ለሐዋርያቱ ማን ነው ከጎኔ የሚቆመው ባሏቸው ጊዜ እኛ ከጎንህ እንዳሏቸውና አላህ የዒሳና የሐዋርያቶቹ ታሪክ ሊነግረን ወይም ደግሞ ሊተርክልን ይመስለናል። ግን አንቀጹ ሲጀምር ካስተዋላችሁ እናንተ ያመናችሁ ሆይ የአላህ ረዳቶች ሁኑ ብሎ እኛን ነው ማነጋገር የያዘው። ቀጥታ ትእዛዙ ለእኔና ለእናንተ ነው የሚመለከተው። ቀጥሎም ሐዋርያቶቹ እኛ ከጎንህ ነን ሲሉ ቀላል ነገር አይደለም። ዒሳ አንድ ግለሰብ ነው፣ የቀረውን ከሃዲ ነው። ከአንድ ግለሰብ እሆናለሁ ብሎ መጨከንን ሊያስተምረን ነው። እንደዚሁም ሀቅ መፈለግ እንጂ የሰዎችን ጋጋታ መፈለግ ኪሳራ መሆኑን ሊያስተምረን ነው። ለዚህ ነው አላሁ ስብሓነሁ ወተዓላ ለእነዚያ ጥቂቶች ድል እንዲጎናጸፉ አደረግኩ አለን። ስለሆነ ሀቅ በሰዎች አይለካም፣ ሰዎች በሀቅ ይለካሉ እንጂ። የዛሬ መልእክቴ ይህን ይመስል ነበር። ኢንሻአላህ በቀጣይ ቪዲዮ ሀቅ የያዘ አንድ ሰው ቢሆን አንዱን ብቻ መከተል እንዳለብን ከነማስረጃው፣ ሀቅ የያዙትን በጣት የሚቆጠሩ ቢሆንም እነሱም ብቻ መከተል እንዳለብን ከነማስረጃው፣ ጊዜው መቼ እንደሆነ ባናውቀውም ሀቅ የያዙትን ተቀባይነት አግኝተው በዓለም ላይ የበላይ እንደሚሆኑ ከነማስረጃው ኢንሻአላህ እናያለን። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።